ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ላው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ሲቪል ፕሮሲጀር ክፍል 4 ይዘንላችሁ መተናል። አብራችሁን ቆዩ። በአርባ መሰረት ሰዎች ስለሚገቡበት ሁኔታ፣ በ41 መሰረት ሰዎች ስለሚገቡበት ሁኔታና በ43 መሰረት ሰዎች የክርክር ተካፋይ ስለሚሆኑበት ሁኔታ የምንመለከተው ባለመስማማታቸው ምክንያት ፍቺ ሊፈጸም ይላል። ስለዚህ ፍቺ ሊፈጸም ሲጠየቅ ከተጠየቁት ንብረቶች ውስጥ አንዱ የቤት መኪናቸው የጋራ ነው ስለሆነ እንከፋፈል ይላል። ሁለተኛው ጥያቄ የሚመለከተው ምንድነው ህንፃ ተቋራጭ ድርጅቶች የህንፃ ተቋራጭ እነሱ ናቸው እና ደግሞ የህንፃ ተቋራጩ ሌላ ፒኤልሲ ስለነበረ ሼር ገዝቶ ባለ አክሲዮን ሆኗል። ሌላ ፒኤልሲ ነው። ስለዚህ ያም ፒኤልሲ ደግሞ ቦታና መኪና ይመስለኛል እሱ 8 ሄክታር መሬት አለው። እሱን እንዲያካፍላት ትጠይቃለች። ፍርድ ቤቱን ጉዳተኛ ተረጋግጦ ውሳኔ ሰጠ። ይካፈላሉ። ዘኳስችን የዚህ ጥያቄ ሲቀርብላቸው በተለይ አሁን በጣም እየተደጋገመ የበዛ ጥያቄ ያቀራረበ ፍርድ ቤቶች እንዴት ነው ማስተናገድ ያለባቸው? ቤቶች ማስተናገድ ያለባቸው የደረሳችሁባቸው ነገሮች የተወያየ ነው። ከየግሩፕ ውስጥ ያለ ሰው ጨርሰው አይመስለኝም። በጣም ሰፊ ስለሆነ ቶሎ ቶሎ ተነጋግረን ጨርሰው ምክንያቱም መመለሳቸው ስለማይቀር በምትመለሱበት ጊዜ ሌሎች ሌሎች ያይሆን እዛ አካባቢ ሀሳብ ይህ ትችላለች። የመጀመሪያዋ መኪና መጠየቅ ትችላለች። አይ አለው ብለህ አስብ። ትችላለች። የድርጅቱን የህንፃ ተቋራጩን ድርጅት መኪኖች እሱ መጠየቅ ትችላለች። ገልባጭ መኪናዎችን አገኘሁ ሻገር ህንፃ ተቋራጭ ድርጅት የሽሙር የሽሙር ማህበር ነው። እሱን ብለህ ትችላለች። የፒኤልሲውን ንብረት መጠየቅ ትችላለች። ሼር ሜምበር የሆኑበት ፒኤልሲው 8,000 ሄክታር መሬት አለ። ስለዚህ መጠየቅ ትችላለች። ስለዚህ ፍርድ ቤቱ ልክ ነው። እሺ እና የመቤታችን ቤተክርስቲያን ጉዳይ ምን አላችሁ? የመጀመሪያውን ጥያቄ በተመለከተ በባልና በሚስቱ እንዲሁም በባል ዘመዶች መካከል ማህበር ተመስርቷል። የሽሙር ማህበር የሽሙር ማህበር በባህሪው በአንዱ ሰው ነው የሚታወቀው። በአንዱ ሰው በባህሪው ይታወቃል ማለት ግን በመካከላቸው ያለው ግንኙነት ግን በማህበሩ ደንብና ስርዓት መሰረት አይሆንም ማለት ግን አይደለም። ለሶስተኛው ግን ዓላማ አይታወቅም። የሚታወቀው አንዱ ሰው ነው። በመካከላቸው ላይ ክርክር የተነሳ ስለዚህ የሽሙር ማህበር አለ። ያዋጡት ሀብቱ ንብረትነቱ የማን ነው? የሽሙር ማህበሩ ሀብት ነው። የሽሙር ማህበሩ ንብረት ነው ታዋጣችሁ። ስለዚህ ይሄ ሀብትነቱ የማህበሩ እንጂ
የባልና ሚስቱ አይደለም። እነሱ እዛ ጥቅም ነው የሚያገኙት። በባልና ሚስት ክርክር ውስጥ በዚህ አይነት መንገድ ባልና ሚስት በተጣሉ ቁጥር ንብረት ይካፈሉ እየተባለ ፒኤልሲዎችን ልታፈሱ ትችላላችሁ ወይ? ኢት ሪኳየርስ ፒኤልሲውን ማፍረስ፣ ኢት ሪኳየርስ ማህበሩን ማፍረስ ይጠይቃል። ንብረትነታቸውም የማህበሩና የፒኤልሲው ናቸው። ፒኤልሲ ላይ እንደምታውቁት ኃላፊነቱ የተወሰነ የግል ማህበር ላይ ኃላፊነቱ የሼር ሆልደሮቹ ኃላፊነት የተወሰነ፣ ሀብትነቱ የማን ነው? የድርጅቱ የፒኤልሲው። ስለዚህ የኔ ንብረት ነው ብላ ልትከሳ አትችልም። አንድ ሰው ከሳሽ የመሆን ችሎታ ለማግኘት ከሳሽ ለመሆን በጉዳዩ ላይ ጥቅም ወይም መብት ያለው መሆን አለበት ይላል። መብት ወይም ጥቅም ያለው መሆኑን ደግሞ የሚያሳየው ከሀብቱ ጋር ያለው ቁርኝት በማሳየት ነው። ንብረትነቱ የሽሙር ማህበሩ ከሆነ የእነሱ የባልና ሚስቱ ሀብት አይደለም። ይሄ ሀብት ሊከፈል የሚችለው እዛ አካባቢ ወንድሜ እንዳለው ማህበሩ ከፈረሰ በኋላ ነው። ያዋጡትን ንብረት ይወስዳሉ። እንዴት ይወስዳሉ የሚለው እዛው የንግድ ብለታ ይመጣላቸው። ስለዚህ ማህበሩ ከፈረሰ በኋላ ነው ይሄን ንብረት መካፈል የሚችለው። ያን ጊዜ ነው መጠየቅ የምትችለው። ስለዚህ ሄድን የሽሙር ማህበር ያለውን ሀብት ልጠይቅ ልትል አትችልም። ባለሴን ቶክን ፒኤልሲው ሀብትነቱ የንብረቶቹ ባለሀብት ፒኤልሲው ነው። ፒኤልሲው የራሱ ሀብት ከሆነ በዛ ላይ ተጠያቂ መሆንም ካለበት የሚሆነው ፒኤልሲው ጋር ክርክር። ይሄ የባልና ሚስት ክርክር ነው። ባልና ሚስቱ እዚህ ውስጥ የአክሲዮን ድርሻ ነው ያላቸው። ጥቅማቸውም በአክሲዮኑ ልክ ነው የሚሆነው። ከዛ ውስጥ ኢንተረስት ነው ያላቸው። ኢንተረስት ጥቅሙን ነው የሚካፈሉት። በሚገኘው ጥቅም ውስጥ ያለውን ነገር የመካፈል ነው። የሚካፈሉም ከሆነም እንኳን ያለውን አክሲዮን ይካፈሉት ምናምን ሊባል ከሚችል በስተቀር ንብረትነቱ የካምፓኒ የሆነውን ሀብት ልካፈል ብላ ልትጠይቅ አትችልም። ስለዚህ የሚገኘውን ጥቅም ነው የመካፈል መብት ያላት። ስለዚህ በ33 አካባቢ ላይ ክስ በምታቀርቡበት ሀብት ወይ ንብረት ላይ ጥቅም ወይ መብት ያላችሁ መሆኑን ማሳየት አለባችሁ የሚለው መለኪያ ሚታ ያደርጉ ማለት ነው። ስለዚህ ልትጠይቅ አትችልም ነው። ፍርድ ቤቱ እንዲህ አይነቱን ነገር ፍሪት ያደረገው በተሳሳተ መንገድ ነው ብዬ አስባለሁ። በጣም አሁን ኮመን እየሆነ የመጣ ነገር ብዙ ጊዜ አሁን ስትሄዱ የሚያጋጥማችሁ ነገር የመጀመሪያው ይሄ ባልና ሚስት ይኖራሉ፣ የሆነ ፒኤልሲ ይኖራል ወይ እንደዚህ ማህበራት ይኖራሉ። የማህበሩ ሀብት እንካፈል ብለው ይጠይቃሉ። ፍርድ ቤቶች በባልና ሚስት ክርክር ውስጥ እግረ መንገዳቸውን የማህበራትን ያፈርሳሉ፣ ፒኤልሲን ማህበር ያፈርሳሉ። እንደዛ ሊሆን አይችልም። ጥቅም ንብረትነታቸው የማህበሩ ወይም የፒኤልሲው ስለሚሆን ንብረቱ የማን ነው? እነኚህ ሰዎች በዛ ንብረት በሚጠይቁት ሀብት ወይ ንብረት ላይ ጥቅም ወይ መብት አላቸው የላቸውም የሚለው ማሳየት ይጠይቃል ማለት ነው። ስለዚህ በሱ ረገድ ጥንቃቄ እንዲጠየቅ እንዲቀርብ ነው የሚለው። ሁለተኛው ጥያቄ ላይ አክቹዋሊ ቅዱስ ሚካኤል አብሮ ብዙ ዘመን ቆይቶ ሊሆን ይችላል። በሱ ስም የሚታወጣ ገንዘብም ሊኖር ይችላል፣ ሀብትም ሊኖር ይችላል። ቅዱስ ሚካኤልን አስቦ ስጦታ ያደረገ ሰው ሊኖር ይችላል። ይሄ መሆኑ ብቻውን ግን ቅዱስ ሚካኤል የኔም ሀብት ወይም ንብረትም ያለበት ነው ብሎ ለመጠየቅ ያስችለዋል ወይ? ቅዱስ ሚካኤል ይሄንን ሀብት አፈራው በሚልበት ጊዜ ምን ነገር ፐርሰናሊቲ ነበረው? መብት ለመጠየቅ መጀመሪያ ሰው መሆን ያስፈልጋል። አይዘር የህግ ሰው መሆን ይጠይቃል ወይም የተፈጥሮ ሰው መሆን ይጠይቃል። ስለዚህ የንብረት መብት የሚኖረው ለሰው እኮ ነው አይደል እንዴ? የንብረት መብት የሚኖረው ለሰው ነው። ስለዚህ ሰው መሆን አለበት። ይሄን ንብረት ደግሞ አፈራው የሚለው ቅዱስ ሚካኤል በሱ ስም ተሰጥቶ እንኳን ቢሆን በዚያ ጊዜ ቤተ ክርስቲያን አልነበረም። በህጉ ውስጥ ሄዳችሁ ብታዩት በህጉ ውስጥ እውቅና የተሰጠው ለቤተ ክርስቲያን ነው።
ስለዚህ ጥያቄው የሚሆነው ቅዱስ ሚካኤል ድርብ ታቦት በነበረበት ጊዜ ቤተክርስቲያን ነበር አልነበረም ነው? ኦብቪየስሊ አልነበረም። ካልነበረ ራሱ ንብረትነቱ ራሱ ሀብትነቱ ለቅድስት ማርያም ቤተክርስቲያን ራሱ ሀብት አያፈራም። ሀብት ማፍራት የሰው ጠባይ ነው። እንደዛ አይደለም። ስለዚህ ሰው ባልሆነበት ጊዜ ንብረት አፍርቻለሁ ሊል አይችልም። ይሄ ጠባይ የሰው ባህሪ ስለሆነ የሰው ጠባይ ስለሆነ ማለት ነው። ስለዚህ በዛ ጊዜ ተፈራ ያለውን ነገር ሊጠይቅ አይችልም። እሱ መጠየቅ የሚችለው ቅዱስ ሚካኤል የራሱ የቤተክርስቲያን ስርዓት አለ። ተለይቶ ይወጣል፣ ቤተክርስቲያን ይቋቋማል፣ ንዋየ ቅድሳት ይኖራሉ፣ የመባረክ ስርዓቶች ይካሄዳሉ። የቤተክርስቲያን አባቶች መጥተው ይባረኩታል። ከዛ በኋላ ነው ቤተክርስቲያን የሚሆነው። ይህ ሰውነትን የሚያገኘው ያን ጊዜ ነው። ከዛ ጊዜ ጀምሮ የተራሃብ ካለ ሊጠይቅ ይችላል። አሁን አንዳንድ ጊዜ አንዳንድ ቤተክርስቲያን አይታችሁ ከሆነ በቤተክርስቲያን ውስጥ ሌላ ቤተክርስቲያን አለ። ለምሳሌ አዲስ አበባ ዮሐንስ ቤተክርስቲያን ውስጥ በቤታችን ቤተክርስቲያን አለች። ሌላ ቤተክርስቲያን ብትሄዱ እንደዛ ታገኛላችሁ። ስለዚህ አሁን እነሱ ዮሐንስ ቤተክርስቲያን አለ ንብረት እንካፈል ያስኬዳል። ምክንያቱም ራሳቸውን ይቻሉ የህግ ሰውነት ከሆኑ ማለት መብታቸውን አሳይተው ወይ መብት ያላቸው ከሆኑ አሳይተው ሊጠይቁ ይችላሉ። አዘርዋይዝ በድርብ ታቦትነት በመቀመጡ ብቻ የሰው ስላልሆነ ሰውነቱን የሚያገኘው ስርዓቶች ከተፈጸሙ በኋላ ስለሆነ ሀብት አፍርቻለሁ ሊል አይችልም። ሀብት በዚያ ጊዜ ሊያፈራው የሚችል አይደለም። ራሱ ግን ሀብትነቱ የመሬታችን። ስለዚህ ሰው ባልነበረበት ጊዜ አፈራው ያለውን ሀብት ሊጠይቅ አይችልም ነው። ስታንዲንግ የለውም ይባላል። አሁን እንደዚህ የመጠየቅ መብት የለውም። በቃ ከሳሽ የመሆን ችሎታውን ያጣል። ስታንዲንግ የለውም። ስለዚህ አንድ ሰው በክስ ሌላውን ሰው ለመጠየቅ መጀመሪያ የመክሰስ ችሎታ ያስፈልገዋል። ያንን ማግኘት አለበት። በሱ መንገድ መደረግ አለበት ያስባል። ሌላው ሁለት ሰዎች መሬት ተሻሻሉ። መሬቱን የገዛው ሰው መሬቱን ስላልተረከበ በውሉ መሰረት መሬቱን አላስረከበኝምና በውሉ መሰረት መሬቱን ያስረክበኝ ብሎ ከሰሰ። እሱ ላይ ያላችሁ ነገር ምንድን ነው? ውሉ ሊፈርስለት መጠየቅ ይችላል። ሌላ ሰው መጠየቅ አይችልም። ውሉ ከፎርማሊቲ ሪኳየርመንት ጋር ተያይዞ ከህገ ወጥነት ጋር ከኢሞራሊቲ ጋር ተያይዞ ግድፈት ያለበት እንደሆነ ግን ማንኛውም ጥቅም ያለው ሰው ነው የሚለው ቋንቋው አይደለም። ስለዚህ እንዲፈርስ መጠየቅ ይችላል ሲለን ይሄንን ራይት እየሰጠን አይደለም። ስለዚህ እንዲፈርስ የመጠየቁን ነገር በህግ እያገኘ ነው አይደለም። ወንድሜ ግን እዛ ጋር ያነሳው አንድ ጥሩ ፖይንት ደግሞ አለ። ሁሉ ጊዜ ደግሞስ ኢንቫሊዴት ማድረግ ይሄ ህግ ይሰጠናል መብቱን፣ ውሉን እንዲፈርስ ለመጠየቅ መብት ይሰጠናል። ግን እንዲፈርስ መብት ቢሰጠንም ሁሉ ጊዜ ግን ውል ይፍረስ ተብሎ ወደ ነበርንበት እንመለስ ብሎ መጠየቅ ይቻላል? ሁሉ ጊዜ እንደዛ ይደረጋል? እንደ ኮንቴክስቱ ማየት አይገባም ወይ? ለምሳሌ ኢሞራል የሆኑ ውሎች እኮ ይፈጸማሉ። ውል ይፍረስ፣ ውሉ በውሉ መሰረት ይፈጸምልኝ ትላለህ። ማስፈጸሙ ራሱ ኢሊጋሊቲን ይፈጥራል። ወይም ድርጊቶቹ በህግ እውቅና እንደመስጠት ያስቆጥራል። ወይም ደግሞ ውሉን አፍርሰህ ወደ ነበሩበት ይመለሱ ስትል ወደ ነበሩበት ይመለሱ የማለትህን ሁኔታ በራሱ የተደረገውን ድርጊት እውቅና የመስጠት ውጤትን የሚያስከትል ይሆናል። ኢሊጋል የሆነውን ነገር እውቅና የመስጠት በህግ እንደ መብት የማይቆጠረውን ነገር በህግ እንደ መብት እንዲቆጠር የማድረግ ውጤት ያለውን ነገር የሚያመጣ ይሆናል። ስለዚህ ሪኢንስቴትመንቱ ሂደቱ በራሱ
በህግ እውቅና ሊያገኝ የማይገባው ነገር እውቅና እንደመስጠት የሚያስቆጥር ከሆነ ኤንፎርስ ላታረገው ትችላለህ። አን ኤንፎርሰብል ይሆናል እንደዛ ሲሆን otherwise will you ፍረስልኝና ይመለስልኝ ማለት ትችላለህ። ስለዚህ ሁሉ ጊዜ ውል ፈርሶ ኢንቫሊዴት ተደርጎ ሪኒስቴት ይደረጋሉ ወይ ምናምን ሲባል ሁሉ ጊዜ ግን ማለት አይደለም። አመጣጡ አመላለሱ በራሱ ችግር የሚፈጥር በሚሆንበት ጊዜ ያንን ነገር ላታረግ ትችላለህ። ሪፍሬን ያደርጋል ፍርድ ቤት ሪፍሬን ያደርጋል። ለምሳሌ ለአንድ ቀን ይዟት ለአዳር ይዟት ሄደውን ሴት ለምሳሌ ክፍያ ባይፈጽምለት አይም ሶሪ ቱ ሴት ለምሳሌ እንትብዬ ነው አይ ክፍያውን አልፈጸመልኝም እና ክፍያውን ሊፈጽም ያርግልኝ ብትል ያስፈጽመዋል ይፍርድ ቤት ያስፈጽመዋል። እንዲህ አይነት አክሽኖችን እውቅና እንደመስጠት ያመጣል። አያችሁ። ስለዚህ there are such instances አመላለሱ ወይም አፈጻጸሙ በራሱ ድርጊቶች የማይገቡትን ድርጊቶች እውቅና የመስጠት ውጤትን የሚያመጣ ሊሆን ይችላል። እንደዛ ሲሆን ሪፍሬን ያደርጋል ኮርት አይነካም፣ ዝም ብሎ ነው የሚያይ። ወይ ደግሞ ለምሳሌ ሰው ለመግደል ተስማምተህ ሳትገድለው ምናምን አመለጠህና ምናምን አለ፣ ግን ዞሮ ዞሮ አይ ዲድ ማይ ቤስት ስለዚህ ለመፈጸም የቻልኩትን ያህል ክፍያ ልትፈጽምልኝ ይገባል ትለው፣ አይ አልከፍልም ትለዋለህ። አይ መክፈል አለብህ ተዋውለሃል ትለው አትችልም። ቢኮዝ ይህንን ማድረግ በራሱ ድርጊቱን እውቅና የመስጠት ያህል ውጤት ስለሚያመጣ ማለት ነው። ወይም ደግሞ ገንዘቡን ከፍየው ነበር ሰውየውን ስላልገደለው ሪንስቴት ያርገኝ ገንዘቡን ይመልስልኝ ማለት ለእንዲህ አይነት ሁኔታ ግድያን እንዲፈጸም የማዘዝን ሁኔታ ምን ያመጣል? እውቅና መስጠት አይሆንም እንዴ? ስለዚህ ሪፍሬን ያደርጋል። ሁሉ ጊዜ ኢንቫሊዴሽን ሪንስቴትመንትን ሊያመጣ የሚችል ቢሆን ብዙ ጊዜ ሁሉ ጊዜ ግን ነው ማለት አይደለም። ስለዚህ ወንድሜ እዛ ላይ ጥሩ ፖይንትን ያነሳው ግን ሁኔታዎቹን ማየት ይጠይቃል። በዚህ ሁኔታ የመሬቱ ውል ሽያጩ ህገወጥ ነው። መሬት ስለማይሸጥ ነን ሰለብል ነው ማይሸጥ ነው ነን ኮመርሻል ነው። ስለዚህ ይሄንን ሸጠ አስረክበኝ ብትለው በንግድ ትራንዛክሽን ውስጥ የማይገባውን ነገር ማስገባት ነው የሚሆነው። ይሄ ህግና የማይሰጠው ስለዚህ ልታስፈጽምላ አትችልም፣ አላስፈጽምም ነው የምትለው። ግን ውሉ ፈርሶ ሪልስቴት ይደረግልኝ ስትል ይሄ አመላል ይሄን እንዲበለስ ማድረግ ምንም አይነት ኢሊጋሊቲን አይፈጥርም። ስለዚህ እሱ ሁኔታ በሚሆንበት ጊዜ ልትጠይቅ ትችላለህ፣ ሊመለስ ይችላል ማለት ነው። ፖይንት ያገኘ እና ያነሳው ፖይንት በጣም ጥሩ ፖይንት ነው። ስለዚህ ሁኔታዎቹን ማየት ይጠይቃል እና ውሉ ይፍረስልኝ ብሎ ከሆነ ግን ማስመለስ ይችላል ነው። ስለዚህ ለዛ መብት ይኖረዋል። ምንድነው በሞራል ኦፍ ዘ ስቶሪ እዚህ ላይ ከመክሰስ መብት አንፃር ሉክ የምትጠይቀው ነገር በፍርድ ቤት ሬሜዲ የምታገኝበት መሆን አለበት ነው። የምትጠይቀው ሪሊፍ መፍትሄ ከፍርድ ቤት የምትጠይቀው ሪሊፉ በፍርድ ቤት መፍትሄ ሊሰጠው የሚችል መሆን አለበት ነው። እሱን ማሰብ ያስፈልጋል። አሁን ለምሳሌ የንስሓ የውሃ መጠጫ ማሽን አለ አደራ ሰጠው ምናምን እርገሙልኝ ያለው ያስረግሙልኝ ያለ ፍርድ ቤት የውሃ መጠጫው አለ አይደል አደራ ሰጥቶታል አይደል ያደረግልኝ የለም እንዴ አደራው ተከብሮለታል እንዴ አደራው ተከብሮለታል አልተከበረለትም? አዎ ምን ነግራችሁ ምን መሰላችሁ የአደራው አለ በኤና በቢ መካከል ጥሩ ነው። አደራው አልተከበረለትም ጥሩ ነው። ስለዚህ በጉዳዩ ላይ ጥቅም ወይም መብት አለው ማለት ነው። በጉዳዩ ላይ ጥቅም ወይም መብት ያለው መሆኑን አሳየ። አሁን ሁለተኛው ፓርት ምንድነው? ከተከሳሹ መፍትሄ መጠየቅ ማለት ለዚህ ጉዳይ ኃላፊነት ያለበት መሆኑን ማሳየት ነው። ይሄንን መጣሱን አለማክበሩን ማሳየት ይችላል። ጥሩ ነው። ይሄን ግን የመጨረሻው መፍትሄ አስረግሙልኝ የሚል ቢሆን ግን ይሄ አይነቱ መፍትሄ በፍርድ ቤት የሚሰጥ ነው እንዴ? አይሰጥም። ይሄ ሪሊፍ የሚሰጥ መፍትሄ አይደለም። ስለዚህ የሚጠየቀው ሬሜዲ በፍርድ ቤት የማይሰጥ ከሆነ ነው የማያስከስስ ይሆናል። 231 ላይ የሚናገረው የማያስከስስ እንደሆነ የሚለው እሱ የማያስከስስ ይሆናል ማለት ነው። ስለዚህ ከዚህ ፐርስፔክቲቭም አብሮ ማየት ያስፈልጋል።
ሌላው በመንደር ውስጥ 2 በሬዎች ተሰርቀው ጠፉ። ያው ብዙ ጊዜ የሚያጋጥማችሁ ነው። በሬ ይሰረቃል፣ ተጠረጠረዋለህ፣ እርግጠኛ አይደለም። ስለዚህ በሽማግሌ ትይዘዋለህ። አንተ ነው የወሰድከው መልስልኝ ትለዋለህ። እኔ አልሰረቅኩም፣ ሰርቀሃል፣ አልሰረቅክም፣ ሰርቀሃል፣ አልሰረቅክም ምናምን ሽማግሌ ይገባል። ከዛ በኋላ ምንድነው ሽማግሌ የሚያደርገው? ቀን ይቆርጣል፣ መሐላ ፈጽሞ ይብለዋል። እሺ ይላል፣ መሐላ ይፈጽማል። መሐላ ይፈጽማል ሳይሆን በሁኔታዎች ውስጥ ይስማማሉ። ገንዘቡን የበሬዎችን ገንዘብ ለመክፈል ስምምነታቸው ምንድነው? እኔ የቅዱስ ገብርኤልን ታቦት ቤተክርስቲያን በሩን ይዤ ጨርሶ አልወሰድኩም ብሎ የሚምል ከሆነ በቃ ኃላፊነት የለበትም። አልምልም ካለ አሁን ግዴታ የገባው ለመማል ነው። አልምልም ካለ ግን የበሬዎቹን ዋጋ ይከፍላል። በዚህ አይነት መንገድ ይስማሙና እናንተ ጋር ይመጣሉ። ይስማሙና ያልቃል። ቀኑ ሲደርስ ለምሳሌ በ19 ይሆናል እና ቤተክርስቲያኑን በር ይዘህ መሐላ ፈጽምልኝ ሲለው አልምልም አለ። አልምልም ስላለ ገንዘቡን ይክፈለኝ ብሎ ጠየቀ። እሱ ደግሞ ምክንያቱም በግድ ታስምለዋለህ ሊምል ግዴታ ስለገባ በሩን ይዞ እንዲምል ይገደልልኝ ማለት አትችልም አይደል እንዴ? ቢኮዝ ምን ይሆናል? ይሄ ፍሪደም ኦፍ ኮንሽንስን ይነካዋል። ልክ አይደለም። እንደሱ አታረግም። መሀል ላይ ፈጽምልኝ የሚል ቢሆን ይሄ የሚፈጸም አይደለም። ፍርድ ቤት እንደዛ ስለማያደርግ ኤጌንስት የእናንተ ኢንትረስት እንደዛ ሊያደርግ ስለማይችል ኢሊጋል ነው። ግን እንዳልኩ ኢሊጋል ስለሆነ ኢንፎርስ ልታደርገው አትችልም። ግን በሬዎቹን ዋጋ ይክፈልልኝ ብሎ ጥያቄውን ቢያቀርብ ግን እንዴት ነው የምታስተናግዱት ነው? የደረሳችሁበት ነገር ምንድን ነው? የበሬዎቹን አልማለም ሊምል ግዴታ ገብቷል። አልማለም ስላልማለ ገንዘቡን ይክፈለኝ ብሎ ቢጠይቅ ግን ይሄንን ኢንፎርስ የምታረጉት ነው ወይስ አይደለም ነው? እሺ ማንሳት ጥሩ ነው፣ የምንገደድበትም ስለሆነ ግን አእምሯችሁን በዛ ሊሚት አታርጉት። እሺ ኤኒ ታይም እነሱ የራሳቸውን ሀሳብ ይቀይራሉ። እኛ አሁን ሲምፕሊ ኖርማሊ አስፐርዘለው ምንድነው መሆን ያለበት ብለን እንድናስብ። እሺ ወንድሜ በመሐላ ማውረድ አንድን ነገር የማረጋገጫ መንገድ ሆኖ በህጉ ሪኮግናይዝ መደረጉን ምን ትላለህ? እሱንም ያው ውሌ መሰረት አድርጌ ነው የምጠይቀው ስላልክ እንጂ ወደ እሱ ልመጣ ነበር። ወደ እሱ ከመጣን መሐላ ውል እንዳለ መኖሩን ማረጋገጥ አይችልም። መሐላ በኢትዮጵያ ሕግ ማለት አንድ ሰው መጀመሪያ መብቱን የሚጠይቀው መብቱ ስለመኖሩ ማስረዳት አለበት። መብቱ ስለመኖሩ የሚያስረዳው ደግሞ ሕጉ በሚደነግገው መሰረት ማስረዳት አለበት። ቃለ መሐላው በኢትዮጵያ ውስን ለሆኑ ነገሮች ብቻ ነው የሚያስረዳው የተፈቀደው እንደ ማስረጃ ማለት ነው። ለምሳሌ የምስክሮችን እውነታነት ለማረጋገጥ አንዳንድ ቃለ መሐላ የሚባሉ ነገሮች አሉ። እነሱን በተመለከተ እንጂ እንደዚህ የውል ይዘት ምናምን ለማስረዳት ለምሳሌ ሌላ ልስጥህ። ለምሳሌ አበደርኩህ ከ500 ብር በላይ ግን የጽሁፍ ማስረጃ የለኝም። የብድር ውልን ከ500 ብር በላይ ለማረጋገጥ በጽሁፍ ማስረዳት አለብን ወይም መሐላ በማውራድ ነው የሚረጋገጠው ይላል። ስለዚህ ይማለልኝ አለ። የማረጋገጫ መንገድ ሆነ ማለት አይደለም ወይ? አሁን እዚህ ጋር ላይ ህጉ ቃለ መሐላ ውስጥ በመሆኑ አንዳንድ ቦታዎች ብቻ መሐላ ለይቶ ያስቀምጧል። ለምሳሌ የብድር ውል አንዳንድ ቦታዎች ላይ እንደዚህ ስፔሲፊካሊ ያስቀምጦታል። ማለት የማረጋገጥ እድሉ በጣም ጠባብ በመሆኑ ለአንዳንድ ነገሮች ብቻ ስላስቀምጠው ህጉ ለይቶ ያስቀምጠው ብቻ ስፔሲፊካሊ መጠቀም አለብን ነው። እሺ እኔ ዲፍረንት የተለየ ሀሳብ ነው ያለኝ። አንደኛ መሐላ ማውረድ ህጉ በራሱ የአንድ ነገር መኖር አለመኖርን እንደ ማረጋገጫ አድርጎ ይቀበለዋል።
ስለዚህ አሁን ባነሳሁት ምሳሌ ብድር የለኝም አልወሰድኩም ካለ መሐላ ያውርድልኝ። እኔ ሌላ የጽሁፍ ማስረጃ አለኝ ብቻ መሐላ ያውርድልኝና ይብላው ትላለህ ማለት ትለዋለህ። አልምልም ካለ ወስዷል የሚል ፕሪዛምፕሽን ይወሰዳል ማለት ነው። ስለዚህ ይሄ የማረጋገጫ መንገድ ሆኖ ተወሰደ ማለት ነው። ታዲያ ይሄ መባሉ ሌሎች ግለሰቦች ግን ከፍርድ ቤት ውጪ ግን ይህንን ሊያደርጉ አይችሉም የሚል ኤክስቴንድ ያደርገን ሌሎች ግለሰቦች ግን እንዲያደርጉ አይፈቀድላቸውም ያስብለናል ወይ? ክልከላ አለ ወይ? ወንድሜ እዛ ጋር ደግሞ በተመለከተ ውሉ መነሻው እኮ ንብረት ጠፍቶኛል፣ እሱ ወስዶብኛል፣ ግምቱ ይሄን ያህል ነው ይክፈለኝ ነው። ለመክፈሉ ግን በመሐላ እንዲረጋግጥለት ነው። መሐላው እዚህ ላይ የመሐላው መሳሪያነት የማረጋገጫ መንገድ ሆኖ ነው የቀረበው። እዚህ ላይ መማል ያረጋግጥልኛል፣ ካልማለ ግን እከፍላለሁ ብሎ ተስማማ። ካልማልኩ ልክ ነው እንዳልወሰድኩት ይቆጠራል፣ ከማልኩ ግን እንደዛ ይሆናል። ስለዚህ ከንብረቱ ጋር የተሳሰረ ነው፣ ንብረቱን መነሻ አድርጎ የሚመጣ ነው። ስለዚህ ይሄ ፒውር የሆነ ፕሮፕራይተሪ ሪሌሽን አይደለም ማለት ትንሽ ያስቸግረኛል። ከንብረቱ ጋር የተያያዘ ንብረቱንም መነሻ ያደረገ ጥያቄ ነው። የንብረት መብትን ለማስከበር የምታቀርበው ጥያቄ ነው። መሐላነቱ መሳሪያነት የመሐላው መሳሪያነትም ደግሞ የበሬውን መውሰድ አለመውሰድ ለማረጋገጥ ዓላማ ነው። ስለዚህ አንድን ነገር ለማረጋገጫ መሳሪያነት as an instrument of proof ወይም የማረጋገጫ መንገድ አድርጎ ላለመስማማት ምንም የሚከለክል ጋለ ነው የለም። ስለዚህ መጠየቅ ይችላል። ካልማለም ማው if you prove ያንን ካረጋገጥ ካልማለ ይከፍላል። በቃ ግዴታ ገብቷል። ካልማለ because አለመማሩ የመውሰዱ ምልክት ስለሆነ ማለት ነው። በዚህ ደግሞ ስለተስማማበት በውሉ ላይ የተቀመጠው የገንዘብ መጠን መክፈል ግዴታው ነው የሚሆነው። አሁን ኢሊጋል የሚሆነው መቼ መሰላችሁ? ማል ሲባል ማል በተባለ ጊዜ ማል ስትለው ጃዋባ ስለሆነ ፈጽሞ አትማሉ ይላል ብሎ እንዴ ይላል። መሐላው ማድረግ ይችላል። አሁን መሐላውን የመፈጸሙ ሂደት ኢሊጋሊቲን የሚያመጣ ከሆነ እሱን አይችልም፣ ዜን ፌል ያደርግበታል። አያችሁ፣ መሐላውን የማስፈጸም ሂደት ወይም እኔ ሙስሊም ስለሆነ ቅዱስ ሚካኤልን ታቦት ሄጄ ለምንድን ነው መሐላ ፈጽመው ሊል ይችላል። ከእምነቴ ጋር ይጋጫል። እኔ በፊት ግዴለሽ አማኝ ስለነበርኩ ነው። አሁን ግን አም ስትሪክት ነኝ። እንዴ ከእምነቴ ጋር ፈጽመው በቃ የሚጋጭ ነገር ነውና ይሄን አልፈጽመም ይላል። ስለዚህ እሱ የማረጋገጫ ፕሩፉን እንዲያደርግልህ በምትጠይቅበት ጊዜ ከእንደዚህ አይነት የእምነት ጉዳዮች ጋር ተያይዞ ለመፈጸም የማይችል ሲሆን ይሄ ሂደት ነው ኢሊጋል የሚሆነው። ይሄንን ወስደህ የማረጋገጫ መንገድ አድርገህ ልትወስደው አትችልም። ነገር ግን እንደሴም ሴክት ሆነ ምናምን ዝም ብሎ አልፈልግም በማለት ግን አይሆንም። እና ህገወጥ የሚሆነው ፓርቲ የትኛው ነው የሚለውን መለየት ያስፈልጋል ብዬ አስባለሁ። የፌዴራል ጠቅላይ ፍርድ ቤት ውሳኔ ያለ እንደዚህ የሚል ነገር እሱን ማክበር ያስፈልጋል። እኔ አሁን ዲስከስ የማደርጋቸው ልክ ነው ወይ የሚል ጥያቄ ስላለ እንደ ማረጋገጫ መንገድ ተደርጎ የሚወሰነው ነገር ምንም ህገወጥነት የለውም። ግን ይህንን ማረጋገጫ ተደርጎ የተወሰነውን ነገር ለማረጋገጥ ዓላማ ስትሄድ ግን አፈጻጸሙ ኢሊጋል የሚያደርጋሉ የእምነት መቀየር ምናምን ሁኔታዎች ሲኖሩ ግን ያ አፈጻጸሙን ዲፊካልት ያደርገዋል። አፈጻጸሙንም አንኤንፎርሰብል ያደርገዋል፣ ህገወጥ ያደርገዋል። ህገወጥ የሚሆነው ያን ጊዜ ነው። ስለዚህ ይህንን ኤንፎርስ አላደርግም ልትል ትችላለህ ያን ጊዜ ነው። እና በዛ ፐርስፔክቲቭ እንዲታይ ነው። እሺ ማል ብለህ እኮ አይደለም የምታስገድደው። አየህ በፈቃዱ ብላለሁ አለ ማልልኝ አልከው አለምልም አለ ጠቃላተ ማል ብለህ አታስገድደውም። እሱ ከሆነ አንኤንፎርሰብል ነው፣ እሱ ከሆነ ህገወጥ ነው፣ አታስገድደውም። ማል አልከው እምላለሁ ብሎ ስለተስማማ አልምልም አለ ዜኒት ቢካም ስለኔ ማረጋገጫ ማለት ነው። ስለዚህ በዚህ ማረጋገጫ መሰረት ይክፈለኝ ነው እያልኩ ያለሁት እኔ ምን መሰለህ ቅድም ያልኩት እኔ ፕሮቴስታንት ሆኛለሁ ፈጽሞ አትማሩ ይላል፣ ጃዋባ ሆኛለሁ ፈጽሞ አትማሩ ይላል። እንደዛ የሚሉ ሰዎች ስላሉ ነው ባይዘው እንደው አጋጣሚዎች እንዳረሰው እንደዚህ አጋጣሚ ልንገር
መሐላ ምስክሮች ሲሰሙ መሐላ ይፈጽማሉ አይደል? እውነት እናገራለሁ ብለው ይፈጽማሉ። መጽሐፍ ቅዱስ ይዘው ሙስሊሙ ከሆነ መጽሐፍን ቁርአን ይዘው ይምላል፣ መሐላ ይፈጽማሉ። አንዳንዱ ግን ይመጣና በፍጹም ይላል። አሁን ዳኞቹ ግራ ይጋባሉ። ያው ኤክስፒሪየንስ እንትን ስላለ ማን ህጉ አስምል ይልሃል፣ ማን አልምልም ትምላታለህ፣ አልምልም በፖሊስ ይታሰራል። ዳኞቹ በቅንነት ህጉን ማስፈጸም ስለሚፈልጉ ነው። ግን በግድ ልታደርገው ትችላለህ ወይ ነው። መሐላ መፈጸም ምን ማለት ነው? እውነት እናገራለሁ ከእውነት ውጭ አልናገርም ማለትም እኮ በቂ እኮ ነው። መሐላ ነው እኮ ይሄን ይመስለው። እግዚአብሔር ይፍረጠኝ ይቁረጠኝ፣ አላህ ይግደለኝ ምናምን እንደዚህ አይደለም። ነሰሰርሊ እውነት ብቻ እናገራለሁ ብሎ ካለም በቂ ነው፣ መሐላ ነው። ዳኞቹ ግን መሐላውን ከዚህ ከእምነት ጋር ብቻ ያስተሳስሩትና ትምላለህ አትምልም እስከ መታሰር ያደርሳሉ ማለት ነው። የቅል ቦና ስህተት ነው። አሁን ይሄ ነው አጋጣሚው ትዝ ስላለው። እሺ ያለው ግን ሌላ ጥያቄ ይሆናል ብዬ ነው። ወደ ህግ ስታመጣው ያው በየትኛው ጉዳይ ላይ ተማማል አይ ዶንት ኬር። ግን ፕሩፍ አድርገህ እንደ ስነ ስርዓት ህግ ስትመጣ ግን የምታመጣበት ነገር ይወስነዋል ነው ማለት ነው። የምታመጣው ነገር ነው የሚወስነው። ገብቶሃል? የኔ ጥያቄ ፍርድ ቤት ጉዳዩን ስታመጣው ይሄ የመሐላ ነገር እዚህ ላይ ያለው አግባብነት ምንድነው ብዬ ነው መመዝነው ነው። ስለዚህ ዶንት ቴክ ሚ ቱ ኦል ካይንድስ ኦፍ መሐላዎች ውስጥ አትውሰደኝ እያልኩ ነው። ገብቶሃል አይደለ? እንደ ዳኛ ስትመጣ ይሄ መሐላውን ፕሩፍ አድርጎ ቢያመጣልህ ሲል ይሄ ተቀባይነት ያለውም በዚህ ፐርስፔክቲቭ ውስጥ ነው ታጥሬ መመለስልህ ነው። ግልጽ ነኝ? ስለዚህ በዛ መንገድ ታየው። እሺ ወንድሜ አይ አንተ ማን ይላል ስነ ዋናው ህግ ላይ ኮንሲሊዬሽን ይላል። እንደዛ እያለ ነው የሚናገረው። ቋንቋው ከስነ ስርዓት ህጉም ጋር ትንሽ የሚታታ ነገር አለው። ግን ኤኒዌይ ምን መሰለህ ሰዎች ፕራይቬት ኮሚኒኬሽን አላቸው በእነኚህ ሂደቶች ውስጥ። እነኚህ ፕራይቬት ኮሚኒኬሽኖችን አውጥተህ ለፍርድ ቤት ዲስክሎዝ ልታደርግ አትችልም ነው። ፕራይቬት የሆኑ ኮሚኒኬሽንስ ናቸው። በዚህ ውስጥ የተገኙትን ነገሮች በማስረጃነት ፍርድ ቤት ልትወስዳቸው አትችልም ነው። ሰዎቹ ግን ይሄ ለነሱ ነፃነት እንዲሰማቸው እርቅንም ኤንከሬጅ ለማድረግ ዓላማ ነው የሚሆነው። በምንም ተአምር በህግ በልዩ ሁኔታ ካልተገደልክ በስተቀር ይህንን ዲስክሎዝ አድርገህ ብትገኝ እንኳን በወንጀልም ትጠየቃለህ በነገራችን ላይ። አሁን ግን ፍርድ ቤቶች ላይ ሁሉ ጊዜ በእርቅ ሂደት የነበረው ሁሉ ፋክት ዲስክሎዝ እንዲያደርጉላቸው ሰዎችን በምስክርነት ያመጧቸዋል። ሽማግሌዎቹም ዝግዝግ አድርገው የነበራቸውን ግንኙነት ያወራሉ። ይሄ የተፈቀደ አይደለም። ሰው ታዲያ እንዴት ይታረቅ? ለመታረቅ ስል የተናገርኩትን ነገር ሁሉ አውጥቶ በማስረጃነት ፍርድ ቤት ላይ የሚወስድብኝ ከሆነ ሰዎች እርቅን ኤንከሬጅ አያደርጉም፣ ለእርቅ እንዲስማሙ ምናምን አያበረታታም። ይሄ ደግሞ ሲስተሙን ትክክል አያደርገው። ስለዚህ የተጠበቀ ግንኙነት ነው በዚህ ውስጥ ያለው ነገር ማን ነበር? የተጠበቀ ግንኙነት ነው። ግን ይሄን ሁሉ አለፍና ደረስ ተስማማ ካልፈጸመልህ እኮ በዛ ተስማማ። አሁን ሁሉ ሆኗል። አግሪመንት ሀዝቤት አይደል? ስምምነት ተደርጓል። ያንን ስምምነት የማስፈጸም ያለ ማስፈጸም የሽማግሌዎቹ ጉዳይ አይደለም። እነሱ የዳኝነት ስልጣን የላቸው፣ ጁዲሻል ካፓሲቲ የላቸው። ጁዲሻል ካፓሲቲ ያለው ማን ነው? ፍርድ ቤት ነው። ስለዚህ በሽምግልናም ቢሆን የደረስክበትን ስምምነት ማስፈጸም ትችለው እሱ እንኳን በሜዲዬሽን እና በኮንሲሊዬሽን በአርቢትሬሽን እነሱ ፒውርሊ የዳኝነት ስልጣን ስላላቸው ፕራይቬትሊ አፖይንትድ ጀጅ ወይም በግል የዳኝነት ስልጣን የተሰጣቸው ተሿሚዎች ናቸው። እኛ የፓርላማ ተሿሚዎች ነው፣ እነሱ ደግሞ የግለሰብ ተሿሚዎች ነው የሚሆኑት። ስለዚህ በግለሰብ ተሾመው በግለሰቦቹ በራሳቸው ፈቃድ የተሾሙ ሰዎች የሚሰጡት ስልጣን የፍርድ ቤት ውሳኔ ያህል ዋጋ ያለው ነው፣ ይፈጸማል። ግን አርቢትሬተሮቹ ገላጋዮቹ ይህንን የሰጡትን ፍርድ እንኳን ማስፈጸም አይችሉም በራሳቸው እንኳን ሽማግሌዎች ማለት ነው። ግልጽ ነኝ አይደል? ሽማግሌዎቹ ኦልሬዲ ፋሲሊቴት የማድረግ እንጂ የመወሰን ስልጣን የላቸውም እዛ ላይ። እዚህኛው ላይ ግን የዳኝነት ስልጣን በፓርቲ የተሰጣቸው ወስነውም እንኳን ማስፈጸም አይችሉም። ማስፈጸም የሚችሉት እነማን ናቸው? ፍርድ ቤቶች ናቸው። ስለዚህ በአርቢትሬሽን የተሰጠው ውሳኔ ማን ነው የሚያስፈጽመው? ፍርድ ቤቶች ያስፈጽሙላቸዋል ማለት ነው። በዛ መንገድ ብትረዳው ይምቃል። ይሄ አይደል? ወደ ሌላው ፖይንት እንላለን።
ሌላው አንደኛ ተከሳሽ የሁለተኛ ተከሳሽ ቱሪ ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት ማኔጀር በመሆን ሲሚንቶ እንዲያቀርብላት ጠየቀችው። እዚህ ላይ የሆነው ኬዝ ምንድን ነው? ገነት እሸቱ ገነት ነው የምትባለው ስሟ እዚህ ውስጥ አልጠቀሱትም። ገነት የቱሪ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ማኔጀር ነች። በማኔጀርነቷ ሲሚንቶ ለጠየቃት ታቀርባለች። አሁን ስታቀርብላቸው ቆየች። እዚህ አማራ ክልል ያለው ሰው ደግሞ 5 ሚሊዮን ብር ላከላት። ከዛ በኋላ ሲሚንቶን አቅርብልኝ ስትለው ሳታቀርብለት ቀረ። ስለዚህ ከሰሳል። ምን ብሎ 5 ሚሊዮን ብር ከተቀበለችኝ በኋላ ሲሚንቶ ልትልክልኝ ቃል ገብታ ያላከችልኝ ስለሆነ 5 ሚሊዮን ብር ትክፈለኝ ብሎ ክስ አቀረበ። አንደኛ ተከሳሽ ማን አደረገ? ገነት። ሁለተኛ ተከሳሽ ማን አደረገ? ቱሪ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር። እንዴት ነው የምታዩት? እንዴት ነው ያያችሁት? ይሄንን ነጥብ እንዴት ነው የምታዩት? እሺ እልክልሃለሁ አለችው። ይሄን ያለው ዋጋው አለችው። እሺ አለ። በቃ ዋጋው ላይ ተስማሙ። ላኪልኝ አላት። ላከችለት። ለምንድን ነው የማትለየው? በዚህ ድርጅቱ ስር እስካለች ድረስ መጠየቅ የለባትም ነው። እሺ ድርጅቱ ነው የሚከሰሰው። እሷ እኮ ክሱ ራሱ እኮ የሚያወራው የድርጅቱ ማኔጀር ነች ብሎ ነው ክሱ ራሱ የሚጀምረው። ቱ ዩር ሰርፕራይዝ የድርጅቱ ማኔጀር ነች። እቃ አቀረበችልኝ አለ። ድርጅቱ እኮ ውል የሚዋዋለው እኮ በማኔጀሩ አማካኝነት ነው አይደል እንዴ? ማኔጀሯ እኮ የምታከናውናቸው የምታደርጋቸው ስምምነቶች ሁሉ በማን ስም ነው? በድርጅቱ ስም ነው። ስለዚህ ድርጅቱን የሚያስጠይቀው ኃላፊነት የሚያመጣበት ነገር ሲኖር መጠየቅ ያለበት ማን ነው? ድርጅቱ ራሱ ነው። በግል ስሟ ልትከሰስ አትችልም። በግሏ የወሰደችው ኃላፊነትና በግሏ ከድርጅቱ በተለየ ሁኔታ በግሏ የሚያስጠይቃት ነገር ሲኖር ብቻ ነው። ግልጽ ነኝ አይደል? ስለዚህ በግሏ የሚያስጠይቃት ነገር መኖሩን በአቤቱታው ላይ ባልገለጸበት ሁኔታ ይልቁንም የድርጅቱ ኃላፊ ሆና ስትሰራ ይህን ጉድለት አመጣችብኝ እስካለ ድረስ መጠየቅ ያለበት እሷን ሳይሆን ድርጅቱ ነው። ምክንያቱም እሷ እየተናገረች ያለችው እሷ እየተዋዋለች ያለችው በራሷ ስም ሳይሆን በድርጅቱ ስም ነው። ስለዚህ ድርጅቱ በራሱ መከሰስ ያለበት። ሌላው በጣም የሚገርመው አንድ ጊዜ የቀረበ ክስ እኔ ለምን ይሄ ክስ ሁልጊዜ ይገርመኛል። መኪናው ያቶ ከሌ ነው አለ። መኪናው በኔ ላይ ጥፋት ያደረሰብኝ መሆኑ ተረጋግጦ ማስረጃ ይሰጠኛል። የክስ ምክንያት አለው። የሆነ ተንኮል ሲኖር ነው እንደዚህ የሚደረገው። በነገራችን ላይ ያልገባኝ ያ ተንኮል ምን እንደሆነ ብቻ ነው እስከዛሬ ሚስጥር ነው። ምክንያቱም መኪና ጥፋት ያደርሳል እንዴ? መኪናው ለጥፋት ኤጀንት ሊሆን ይችላል። መሳሪያ ለደረሰበት ጋር ኤጀንት ሊሆን ይችላል። ምክንያቱም ማጥፋት አለማጥፋት የሰው ጠባይ ስለሆነ ማለት ነው። ስለዚህ ሾፌሩ በቸልተኝነት በማሽከርከሩ ጉዳት ስላደረሰብኝ ጉዳት ይጠገንልኝ ካለ ባለቤቱ ሊጠይቅ ይችላል። ችግር የለውም። የባለቤቱን ስም መኪናው የእሱ መሆኑን ለመግለጽ ካልሆነ በስተቀር ባለቤቱ የደረሰብኝ ጉዳት ካሰኝ አይደለም ጥያቄው። መኪናዋ ጥፋት መፈጸሙ ይረጋገጥልኝ። መኪና እንዴት ጥፋት ይፈጽማል? ሾፌሩ ነው ጥፋት የሚፈጽመው። ሾፌሩ ለፈጸመው ጥፋት ደግሞ አሰሪው ጥፋት ተጠያቂ የሚሆነው አይደል እንዴ? ስለዚህ የክስ ምክንያት የለውም። ምክንያቱም መኪና ልትጠይቅ አትችልም። ጥፋተኛ ነው ልትለው ስለማትችል መኪናውን ማለት ነው። ለአቢሊቲ በሱ ላይ መምጣት ስለማትችል ቤት ይሸጥልሃለሁ ብሎ አልገባለ እኔ። ስለዚህ 100,000 ብር ላኩለት። 1 ሚሊዮን ነው። 100,000 ብር ላኩለት። እኔ ሌላ ቦታ ስላለው ግን ዘመዴ ወንድሜ ወይ ምናምን ያጎቴ ልጅ ስላለ በሱ በኩል ላኩለት። አጎቴ ደግሞ ያንን 100,000 ብር ሰጠው ለዛ ገንዘቡ ተቀበለ። ከተቀበለ በኋላ ግን መኪናውን
ንብረቱን አልሸጠልኝም። ቤትም ባይሆን ሌላም ነገር ቢሆን ሳይሸጥልኝ ቀረ። እንዲሁም ንብረቱን ለሌላ ሰው ሸጠው። የዚህ ጊዜ መጥቼ ተነጋግረን ነበር፣ ነገር ግን ሸጠብኝ፣ ገንዘቡን ተቀብሏል፣ ይመልስልኝ ብሎ መጠየቅ ይችላል ወይስ አይችልም? ጥያቄው ማን ነው መጠየቅ የሚችለው? የሰጠው ሰው ይጠይቅ እንበል ወይስ ዋናው ባለቤት ይጠይቅ እንበል? ማን ነው መጠየቅ ያለበት? ገንዘቡን የሰጠው ያጎቱ ልጅ ይጠይቅ ክስ ከሳሽ ሆኖ ወይስ ገንዘቡን ልክ ያለው የሚል ሰው ይጠይቅ? እሺ ወንድም በስልክ ተነጋገር። ገንዘቡን እሱ ያምጣልሃል፣ እሱ ሄደና ሰጠህ። በአንተና በሱ መካከል ምን አለ? ስለዚህ እሱ ለምን ይጠይቃል? ያላግባብ ወሰደው ገንዘብ አለ ምናምን ብሎ ሌላ የክስ ይዘት ብሎ ካልመጣ በስተቀር እሱ የኔ ኤጀንት ነው፣ ሁሉ በሌላ ባንተ መካከል የተደረገ። ታዲያ እሱ አንተን ለመጠየቅ መጀመሪያ ውል መኖሩን ማሳየት የለበትም? ያንን ማሳየት ስለማይችል መጠየቅ ይችላል? የሚቸግረኝ በአንተና በሱ መካከል መች ተደረገ? ውል ሳይደረግ እሱ ለምን ይጠይቃል? ቲካኖት ሁሉ አንዱ እሱ ነው። እኔስ ደግሞ እንዳልጠይቅ ምንድን ነው የሚከለክለኝ? እኔ አንተን ለመጠየቅስ ምንድን ነው ማረጋገጥ የሚጠበቃል? እዛ ጋር አንድ ሰው አለ። እሺ ወንድሜ ገንዘቡን እኮ የሰጠሁት እኔ ነኝ ቢለህ ደግሞ ብትመጣብኝስ? ስለዚህ ለሁለት ሰዎች ተጋላጭ ታደርገዋለህ። እዳውን መክፈል አለበት የምትለው ሰው ማለት ነው። በአንድ በኩል በእሱ አማካኝነት ገንዘቡ ሰጥቼዋለሁ ብለህ ትለኝና እሱ ምስክር ሳታረግ ታመጣዋለህ። ከዛ በኋላ ትጠይቀኛለህ፣ ይከፈልሃል። እራሱ ደግሞ መሄድና እንዴ ያ እኮ የሚመለከተው አለ ገንዘቡን የሰጠሁት እኔ ነኝ ባለቤትነቱ እኔ ነኝ ምናምን ብሎ ይመጣና ደግሞ ይጠይቅሃል። ለሁለት ሰዎች የመጋለጥ እድል ይኖራል። ስለዚህ እንዴት እናድርግ? እሺ ነገሮችን በጥሞና ማየት የሚጠይቅ ነገር አለ እንዳልኳችሁ። እሺ ገንዘቡን የላከው ሰው መክሰስ አለበት። ገንዘቡን የላከው ሰው መክሰስ አለበት። ቢኮዝ ገንዘቡን የላከው ሰው እኮ ተዋዋይ ወገን ነው አይደል እንዴ? ተዋዋይ ወገን መክሰስ አለበት ያልተፈጸመለት ነገር ካለ። እና ደግሞ እኮ በውሉ ምክንያትም ጉዳት የደረሰበት እሱ ነው አይደለም እንዴ? በጉዳዩ ላይ ጥቅም ወይም መብት ያለው መሆን አለበት ይላል። ጥቅም ወይም መብት እኮ ሲል ጉዳትህንም ማለት እኮ ነው፣ የደረሰበትን ጉዳትን ጭምር ማለት ነው። ስለዚህ ለደረሰብህ ጉዳት ጥቅም ወይም መብት አለ የምትለው ውል ስላለህ ነው። ስለዚህ ውል መኖሩ ውል ያለው ከሳሽ ነው፣ ገንዘቡን የላከው ሰው ነው። ስለዚህ የሚጠይቀው እሱ ነው። ግን ማረጋገጥ ያለበት ነገር ግን አለ። አንደኛ ይሄ ሰውዬ ኤጀንት ሆኖ ማገልገሉን መግለጽ አለበት። ገንዘቡን የሰጠው በሱ ፕሪንሲፓልነት የሱ በዛኛው ሰውዬ ደግሞ ኤጀንትነት መሆኑን ማሳየት ይጠበቅበታል። አንድ ሁለተኛ ምን ማድረግ አለበት? ምስክር ማድረግ አለበት። ይሄን ዋናውን ሰው ገንዘብ ሰጠ የተባለውን ሰው። አለበለዚያ ግን ፍርድ ቤቶቹ ምን ማድረግ አለባቸው? ጣልቃ እንዲገባ ተስቦ እንዲመጣ ማድረግ ይገባቸዋል። ግልጽ ነኝ። ስለዚህ ተስቦ እንዲመጣ አድርገው በዚህ ላይ ሪስፖንድ እንዲያደርግበት ማድረግ አለባቸው ማለት ነው። ገንዘቡን አክቹዋሊ የሰጠ የተባለው እሱ ስለሆነ አይ እኔ ሰጥተብዬ ሰጥቻለሁ ብሎ የክርክሩ አካል እንዲሆን መደረግ አለበት። ይሄንን በማድረግ ከሳሹ እንዲከስ ማድረግ ይቻላል። ይሄንን ፕሩቭ ካላደረገ ግን ሪስክ ላይ ነው። መጠየቅ የሚችለው ያኛው ሰው ሊሆን ይችላል ልንል እንችላለን። ግልጽ ነኝ አይደል? ስለዚህ ውሉን የተዋዋለው ሰው ጉዳትም የደረሰበትና የደረሰበትን ጉዳት እንዲካስለት ለመጠየቅ መብት ያለው ሰው ገንዘቡን ሰጠው የሚለው ሰው ነው። በመሀል ያለው ሰው እኮ ጉዳት አልደረሰበትም። የእሱ ገንዘብ አይደለማ። እሱ አክት እያደረገ ያለው እንደ ኤጀንት ነው። ስለዚህ መጠየቅ ይችላል። እዚህ ላይ ደግሞ በጣም የሚገርመው ነገር አንድ ጤና ጣቢያ ነበረ። ጤና ጣቢያው በባህር ዛፍ ላይ ክርክር አለው። ከማን ጋር? ከሌላ ሰው ጋር። ይሄ ባህር ዛፍ የኔ ነው የኔ አይደለም ብለው ይከራከራሉ። ጎረቤታቸው ደግሞ ቤቱ ዛፉ ስር ያለው ሰውዬ ደግሞ ኧረ እባካችሁ የኔ ቤት ሊፈርስብኝ ነው፣ ይሄ ዛፍ ይወድቅብኛል፣ በልጆቼ ላይ ጉዳት ያመጣል ምናምን እያለ አፍርሱልኝ ቆርጡልኝ ይላቸዋል። አንቆርጥም አሉ። በኋላ ቀበሌውን ሄደና እባካችሁ ይሁት ይሄን ዛፍ
ይሄን ያዛ ቤት ላይ ከደረሰ ወደ ይወድብኛል ወይ አስቆርጡልኝ ወይ እንድቆርጠው ፍቀዱልኝ አላቸው። ወራዳ አዋጡ ግን ህብረትነቱ ያንተ ስላልሆነ ቆርጠን አስቀምጠዋልና በራሱ ወጪ ያስቆርጥ ሲሄድ እስቲ ተነካት ብሎ ከለከለው። ማለት ጤና ጣቢያው ምንም መቁረጥ አልቻለም። ስለዚህ ምን አለ ተመለሰ። በማግስቱ ግን ዛፍ ወደቀና በቤቱ ላይ ጉዳት አደረሰበት። አሁን ጤና ጣቢያውን ጠየቀው። የጉዳቱ ካሳይ ብሎ በንብረት ላይ ለደረሰው ጉዳት ካሳይ ብሎ ጠየቀው። ምን ብለው አለ ማነው ስሙ ጤና ጣቢያ የዛፉ ባለቤት ማን እንደሆነ ያልታወቀ ስለሆነ እኔ የምጠየቅበት አግባብ የለም አለ። ኦፍኮርስ ባለቤትነቱ ላይ ገና ውሳኔ አልተሰጠበትም። እንዴት ነው የምታየው? እሺ በጣም ትልቅ ኃላፊነት ነው። በነገራችን ላይ እኔ አሁን ጠበቃ ሆኜ ሳየው ከሳሽ መሆን መልስ መስጠት ችግር የለውም። የሰበራ ቤት ማቅረብ ይባይ ማቅረብ በጣም ሲምፕል ስራ ማለት እሱ ነው። ከሳሽ መሆን እንዴት አይነት ከባድ ኃላፊነት እንዳለበት ልነግራቸዋል። ማንን ነው የምከሰው? ስከሰው ምን ብዬ ነው የምከሰው? የክስ ምክንያት እንዴት ነው ስታብሊሽ የማደርገው? ላያቢሊቲውን እንዴት ነው ማመጣው? በጣም ኃላፊነት መውሰድ ይጠይቃል። ታክቲካል መሆን ይጠይቃል። ስትራቴጂክ መሆን ይጠይቃል። በጣም አንዳንድ ሰው ዝም ብሎ እንደቀላል ነገር ጫፍ ያለ ፍርድ ቤት ሲወስድ ይገርም። በጣም አስፈሪ ነው ከሳሽ መሆን እና እንደ ከሳሽነት ጥሩ ነው። ሁለቱም ባለቤትነት ላይ የሚከራከሩበት ከሆነ እኔ አይደለሁም ቢለኝስ? ስለዚህ ፍርድ ቤት ቢለኝ ሁለቱም ከሳለሁ ብዬ ጉዳዬ ወደ ኋላ እንዳይጓተትብኝ ለማድረግ ለእኔ እንደ ከሳሽ ሁለቱንም መክሰስ የተመረጠ መንገድ ነው። 36 ስለገድልኝ ኃላፊነቱን የሚወስደው ሰው ማን እንደሆነ ያልተለየ እንደሆነ ሁለቱንም ከሶ ፍርድ ቤት እንዲለያቸው ያድርግ ነው የሚለው። ስለዚህ ጆይንደር ላይ ታመጣቸዋለህ። እንወያይ። ጆይንደር ላይ በተከሳሾች መጣመር ላይ ታመጣዋለህ። ታጣመርና ተከሳቸዋለህ ማለት ነው። ይሄ ሁኔታ መኖሩን ማረጋገጥ ጥሩ ነው። ግን ችግሩ አሁን እሱ አይደለም። ጤና ጣቢያውን ብቻውን ተከሳሽ አድርጎ አመጣብህ። ምን ታደርጋለህ ነው እዚህ ጋር ያስገባው። በ40 መሰረት ይግባ ብሎ መጠየቅ ይችላል። ልክ ነው። ግን በ40 ገብቶ ገና ባለቤትነት እኮ ክርክር ላይ ስለሆነ ገና አልተወሰነም። እኔም ኃላፊ አይደለሁም ይላል ይመጣል። ባለቤትነቱ ክርክር ላይ ነው፣ ገና አልተወሰነም። ስለዚህ ኃላፊነት አለበት ልትሉኝ አትችሉም ብሎ መልስ ይሰጣል። አሁን እንደዚህ ከሆነ ይሄ ፍርድ ቤት ክርክር ያኛው ክርክር እስኪ እንደዚህ ሲሆን ያኛው ክርክር ውጤቱን መጠበቅ አለበት አይደል? 197 የሚባለው አርቲክል የሚመጣው እዚህ ላይ ነው። ያንተን ክርክር ታገደውና ያኛው ሴትል እስኪያደርግ ድረስ መቆየት ነው። ይሄ አንድ ታክቲክ ነው። ይሄ በፍርድ ቤት በኩል የሚወሰድ እርምጃ ነው። ባለጉዳዮቹ ንቁ መሆን አለበት እንደ ባለጉዳይ። ስለዚህ ይሄ ጉዳይ ባለቤትነቱ ውስጥ ይታወቅ ድረስ እዛ ላይ ክርክር ያለ ስለሆነ ይሄኛው መዝገብ ተዘግቶ ይቆይልኝ ይላል። ሴትል ሲያደርግ ይንቀሳቀሳል ይሄኛው ማለት ነው። 197 ንዑስ ቁጥር 2 በሌላው ፍርድ ቤት ላይ ያለው ክርክር ላንተ ግብአት ሆኖ የሚያገለግልህ አይነተኛ መሳሪያ ከሆነ ያኛው ሴትል እስኪያደርግ ድረስ ይሄኛውን በቀጠሮ ታቆየዋለህ የሚለው ማገድና ማቆየት ነው ማለት ነው። ይሄ ማለት መዝገቡን ለጊዜው ዘግተው ትቆያለህ። ያ ውሳኔ ባገኘ ጊዜ ባለጉዳዮቹ መዝገቡን የማንቀሳቀስ መብታቸው ተጠብቆ ለጊዜው መዝገቡ ተዘግቷል ትለዋለህ። አግዳ ቆየው ማለት ነው። ስለዚህ አንድ መንገድ ነው። እሺ መስላችሁ ባለቤትነት ከሁሉ ውጪ ኃላፊነትን ለማምጣት ፕሪሪኩዚት አይደለም እያልን ነው። ኮንትሮል ኢዝ አናዘር ኤሌመንት። ባለቤትነት እኮ ያስጠይቅሃል፣ ልክ እኮ ነው። ግን the only prerequisite አይደለም። አንተ ያ ጥፋት እንዳይመጣ ፕራክቲካሊ የከለከልከው ቢኮዝ ንብረቱን በቁጥጥርህ ስር ስላረከው ነው። የሚያሳየው እኮ እሱ ነው። ንብረቱን በቁጥጥርህ ስር ስላረከው ነው የምትከለክለው። ስለዚህ መከልከልህ በራሱ የሚያሳየው ንብረቱ ባንተ ቁጥጥር ስር ያለ መሆኑን ነው። ስለዚህ በቁጥጥርህ ውስጥ ያለውን ንብረት በዚህ መንገድ ስትከላከል ኃላፊነትን ያመጣብሃል። ኦውነርሺፕ ብቻ ሳይሆን ኮንትሮል፣ ጉዳት ያደረሰውን ሀብት ንብረት ኮንትሮል በማድረግም ተጠያቂ ትሆናለህ። የከለከለህም ለዛ ነው። ፎርሲቢሊቲ ይሄ እንግዲህ አንዱ ኤሌመንት ነው።
ፎርሲቢሊቲ ደግሞ እባክህን ሊወድቅብኝ ነው እባክህን አትፈልግ ብሎ ደጋግሞም እየነገረህ ነው። እምቢ ብለህ ነው ከለከልከው። ስለዚህ ሊመጣ የሚችለውን አደጋም ታውቅ ነበረ ማለት ነው። it was foreseeable ነበር። ከከለከልከው ዜን የሚመጣውን ኃላፊነት መሸከም አለበት ማለት ነው። መከልከሉ በራሱ ደግሞ it's a negligent act አደጋ ሊያመጣ የሚችልን ዛፍ እንዳይቆረጥ በማድረግ ምክንያት ነው ጉዳት የመጣው። ስለዚህ እነኚህ ሁኔታዎች ከተሟሉ ላያቢሊቲ ያመጣበታል። ሌሎች መንገዶች እንደተጠበቁ ሆኖ ማለት ነው። ግን በራሱ በቀረበው ክርክር ላይ ያለውን ጉዳይ ብቻ ብንመለከተው እኔ እኮ ባለቤት ስላልሆንኩ ገና ባለቤትነቱ የተረጋገጠ ስላልሆነ ተጠያቂ ሊሆን አልችልም ቢል አይችልም። ኢናዝሎን ጋዝ ያኛው ሰውዬ መከልከልህን ፊዚካሊ መከልከልህን እስካረጋገጠ ድረስ ንብረቱ ባንተ ቁጥጥር ስር የነበረ መሆኑን የሚያሳይ እስከሆነ ድረስ በአንተ መከልከል ምክንያቱም ጉዳት እስከመጣ ድረስ ኦል የላያቢሊቲ ኢንስትሩመንቶቹ በሙሉ ተሟልተዋል ማለት ነው። ስለዚህ ተጠያቂ ትሆናለህ ነው። ምንም ጥያቄ የለውም። ቆንጆ ነው። ኢቨን በመጨረሻው ላይ እንኳን ባለቤት ሌላ ሰው ሆኖ ቢረጋገጥ የእሱ መከልከል ተጠያቂነቱን አያስቀርለትም ያም ሆኖ ማለት ነው። እና እንደዛ ነው መታየት ያለበት። ግን ከሱ ጋር ከጤና ጣቢያው ጋር የሚከራከረው ሰው ከልክሎትስ ቢሆን ያ አሁን ንብረቱን በቁጥጥሩ ስር ያደረገው ሳይሆን ንብረቱን በቁጥጥሩ ስር ያልሆነው ሌላው ከጤና ጣቢያው ጋር የሚከራከረው ሰው ከልክሎትስ ቢሆን ምን ትላለህ? ባለቤት ግን አንድ ነገር ልታስተውሉ የምፈልገው ምንድነው? ባለቤት መሆንህ ያስጠይቅሃል። ኮንትሮል ንብረቱ ባንተ ኮንትሮል ስር መሆኑ ያስጠይቅሃል። ልክ ነው። ግን ኮንትሮልን ብቻውን ደግሞ አይደለም። ገብቶሃል? ኮንትሮል ባታረግም ግን በሊጋል ኢንተርቬንሽን ለምሳሌ አንተን እንዳትቆርጠው በፍርድ ቤት ቢያሳግድህስ? ንብረቱ ቁጥጥር ስር አይደለም ሊቆርጥብኝ ነው ይታገድልኝ ብሎ ኢንጀክሽን አመጣብና አስቆመ። አየኸው? ንብረቱ በቁጥጥር ስር ባይሆንም በሊጋል ሬሜዲ ጠይቆ አሳግዶ ቢሆን በመታገዱ ምክንያት ጉዳት የደረሰብህ ከሆነ ለዚህ ኃላፊነቱን የሚወስደው እሱ ነው። ወይም ፊዚካሊ እኮ ትሬትን ሊያደርግ ይችላል። ፊዚካሊ ማለት ነው። ወጠምሻ ምናምን ሰብስቦ እስቲ ትወርና ምናምን በመጥረቢያ ነው የሚለው ይላል። ስለዚህ ፊዚካሊ ትሬትን ካደረገ ሊጠየቅ ይችላል። አዘርዋይስ ማንኛውም ሰው በንብረቱ ላይ እንዳትቆርጥ ስላለ ብቻ ምንም ስልጣን አይኖረውም አይደል? ምንም ስልጣን የሌለውን ሰው ታይ እንደዚህ ብሎኛል ብለህ ልትጠይቀው አትችልም። አንለስ ይሄንን ሰውዬ ለመጠየቅ ፊዚካል ትሬት ያመጣብህ መሆኑን ማሳየት ይጠይቃል። ሁለት በህግ አንተ ንብረቱን እንዳትቆርጥ አሳግደው ከሆነ የመታገዱ የሚያመጣውን ጣጣ በመታገዱ ምክንያት የሚመጣውን ጣጣ የመሸከም ኃላፊነት አለበት። ኦቶሪቲ ያገኝቷል በዛ ምክንያት። ስለዚህ ይሄንን ኤሌመንቶችን ማየት ይጠይቃል ማለት ነው። ኤሌመንቶቹን ማየት ይጠይቃል። እነኚህ ካተበሉ ፍርድ ቤቱን መቀበል የለበትም ብዬ አስባለሁ። አው የዝናሽን ጉዳይ ምን እንዳላችሁ ታውቁ ትችላለች። ዝናሽ ያደረገችው ባልና ሚስት ናቸው። ዝናሽ እና ገላው ልጅ ያለቻቸው 4 ቀን መሬት ነበራቸው፣ የጋራ መሬት። አባት እናት ስትሞት የእናቱን ድርሻ ይዞ ልጇም የሱ ስለሆነች አብረው ስለሚኖሩ ማስተዳደር ለ10 ዓመት ምናምን አከራየው በኋላ ግን ከስንተኛው ዓመት በኋላ ልጅ መጣችና ከዚህ በኋላ ያለውን ኪራይ ገንዘብ ለኔ ነው የምትከፍለው አለችው። ትችላለች እንዴ? ለምንድን ነው የማትችለው? ይታወቃሉ፣ ግልጽ ነው። ግዴታህን ለማን ነው መወጣት ያለብህ? ላከራየህ ሰው። እሷ ኪራዩን የውሉ አካል ሳትሆን የኪራዩን ገንዘብ ለኔ ክፈለኝ ብላ ልታስገድድ ትችላለች እንዴ? በውሉ ላይ መብትና ጥቅም አላት እንዴ? የላት። ውሉ ይፍረስ ብላ ብትጠይቅስ? እሱንማ ትችላለች አይደል? እሱንማ ትችላለች። ምክንያቱም በውሉ ውስጥ
ይሄን ሲያከራይ የኔ ጥቅ ተጎድቷል፣ ምክንያቱም የእናቴ ድርሻ ስላለበት የእናቴ ወራሽ ስለሆነ ጆይንት ኦነርስ ስለሆነ ከአባቴ ጋር አሁን ይህንን ንብረት ያለኔን ፈቃድ ነው ያከራየው። ስለዚህ ፈቃዴ ሳይኖር ያደረገው ማከራየቱ ጥቅሜን የሚጎዳ ስለሆነ ይፍረስልኝ ብላ ግን መጠየቅ የኪራዩ ገንዘብ ለኔ ይሰጠኝ ብላ ግን መጠየቅ ምክንያቱም የውሉ አካል አይደለችማ። የኪራዩን ገንዘብ መሰብሰብ ያለበት ያከራየው ሰው ነው። የተከራየውም ሰው ገንዘቡን የመስጠት ግዴታ ያለበት ላከራየው ሰው ነው። ወራሽ ነኝ ብሎ ለመጣው ሰው ሁሉ የመክፈል ግዴታ እኮ የለበትም። አንተ የምትለው ነገር ሲሆን እኔ ለአንተ ካከራየው በኋላ ሞትኩኝ እኔ ከዛ በኋላ 5 ሰዎች ወራሾች ልጆች ነን ብለው መጡ። ልጅ ይሁኑ አይሁኑ አታውቅም። ግዴታህን ለማን እንደመወጣት እንዳለብህ የዚህ ጊዜ ግራ ይገባሃል። አየህ፣ ግልጽ ነኝ አይደል? ኢንተርፕሪነርሺፕ ወይም ኃላፊነትን ማውረድ የሚመጣው እዚህ ላይ ነው። ምክንያቱም እነኚህ ልጅ አይደሉም ቢባልስ ከፍለው ልጅ አይደለም ቢባልስ ክፍያህ አንዲ ፔመንት ይሆንብሃል። ልክ አይሆንም። አየህ፣ ስለዚህ ለፍርድ ቤቱ ሄደህ ኃላፊነት ይውረድልኝ ብለህ ጥያቄ የምታቀርብበት ነው። በነገራችን ላይ የኢንተርፕሪነርሺፕ ጥያቄ ወደፊት አነሳላችኋለሁ። አንድ ክርክር ላይ እንደዚህ ገጥሞ የኔ ደንበኛ አከራይ ነች። ተከራይዋ አልማዝ የምትባል ነች ተከራይዋ። እኔ የወራቾችን መብት ሁሉ ይዤ 6-7 ልጆች ነን ይዤ ቤቱን አከራየሁት። ተከራይ ከኔ ተከራየችና ትኖራለች አልማዝ። በኋላ ከወራሾቹ አንዷ መጣችና ከዚህ በኋላ ገንዘቡን ለሷ እንዳትሰጪ ላከራየቻት እኮ ገንዘቡን የምትሰጪው ለኔ ነው አለቻት። ተመቻት። እሺ አልሰጣትም ለሷ አለች። ለዚችም ሳትሰጥ አመት ሞላት። በኋላ ውሉ ይፍረስ ብዬ ክስ አቀረብኩ እና ውሉ ዘመኑ ስላለቀ ይመለስልን ቤቱን ሙሉ ፈርሶ ንብረታችን ውሉ ኦልሬዲ በውሉ ዘመን ስላለቀ ቤቱ ይመለስልን ብዬ ጠየቅኩ። የውሉ ዘመን እስኪያልቅ ድረስ ስላለው ገንዘብም የኪራዩን ገንዘብ በዚህ ሂሳብ ታስቦ ይሄን ያህል ተከፈለ። የውሉ ዘመን ካለቀ በኋላ ግን ይሄን ያህል ሊከራይ ይችል ነበረ። በጊዜው ብታስረክበኝ ኖሮ 60,000 ብር ላከራየው ይችል ነበረ። ስለዚህ እስካሁን ድረስ ያላከራየው ስለሆነ ፍርዱ ተፈጽሞ ንብረቱን እስክታስረክበኝ ድረስ በየወሩ የማጣውን ጥቅም ይሄንን ያህል ትክፈለኝ ብዬ ተሳቀረው። ሴትዮዋ ፈርስት ዲፌንስ ያመጣችው ምንድነው? እኔ እኮ አልከፍልም አላልኩም እከፍላለሁ፣ ግን ይቺ መጣ ለኔ ስጪ ትላለች፣ ያቺ መጣ ለኔ ስትል ለማለስት ነኝ፣ አሁንም ቢሆን ገንዘቡን እሰጣቸዋለሁ ይለዩልኝ አለችና መጣች። ኃላፊነት ማውረድ እንደዚህ ነው እንዴ? ነው እንዴ? እኔ ሊጋሊ ባከራየም ባላከራየም ያከራየው እኔ ከሆንኩ ለኔ ግዴታህን ዲስቻርጅ የማድረግ ኃላፊነት አለብህ። አለቀ በቃ። ስለዚህ ሌላ ሰው መጥቶ ስለጠየቀ ብቻ አይ የለም ለማንም ክፍል ግራ ገባኝ ልትል አትችልም። አከራይዋ በህይወት ባትኖር ግን ያከራየቻት እሷ ስለሆነች ከዛ በኋላ ብዙ ሰው ይመጣባታል። ለመልቲፕል ክሌይማንቶች ትጋለጣለች። የዚህ ጊዜ ሌላ ችግር እንዳይመጣባት ኃላፊነት ይውረድልኝ ብላ ትጠይቃለች። እና ኃላፊነት ይውረድልኝ የሚለው በዛ መንገድ የሚመጣ ነው ማለት ነው። ይሄ የአሳይንመንት ኦፍ ራይት ጉዳይ ነው ወንድሞቼ። 1954 ተከታዮቹ ናቸው። መብትን የመወከል የማስተላለፍ ነገር ነው። ሌላ ነው ይሄ ሌላ ኤሪያ ነው። እሺ ግዴታ ዲስቻርጅ የማድረግ ኃላፊነት እኮ አለበት። ካደረክለት በኋላ ያ ለሱ መስጠት ነበረበት። በመካከላቸው የሚደረግ ጭቅጭቅ ነው። አንተ ውልህ ከኔ ጋር ነው። የሌሎችን በመካከላቸው ያለው ክርክር ምንም ይሁን ምን አንተን የሚመለከትህ አይደለም። ኢንተርፕሪነርሺፕ በዚህ ሁኔታ የሚመጣበት ሁኔታ ይኖራል፣ ግን በዚህ ሁኔታ አይደለም። ይሄ የአሳይንመንት ኦፍ ራይት ጉዳይ ነው። ያም ሆኖ ግን በውል ከኔ ጋር ከተዋዋል እኔም በውሉ መሰረት አንተ ልጠይቅህ እችላለሁ፣ አልጠየቅም ሌላውም እያለኝ ስለሆነ ልትል አትችልም። አንተም ደግሞ የውል ግዴታህን ልትወጣ የሚገባው ለተዋዋልከው ለኔ ነው። ውል በተዋዋዮች መካከል ህግ ሆኖ ይቆጠራል። 1730 አይደል? በዚህ መሰረት ግዴታ መወጣት እኮ አለበት አይደለም እንዴ? እንደዛ ነው መታሰብ ያለበት። ስለዚህ እንደሱ ማለት አትችልም ልጅቷ ነው። ውል ይፈስልኝ ብላ ማለት ትችላለች። አይ ቲንክ ረፍቱ እሺ